ከመግባቴ በፊት ማወቅ ነበረብኝ ብዬ የማስባቸው 7 ነገሮች አሉ። ስፔሻሊ በዚህ ሰዓት 12ኛ ክፍል ምናምን በዚህ ሰዓት 12ኛ ክፍል የሆናችሁ ልጆች፣ የመጀመሪያ ዓመትም ፍሬሽ የሆናችሁ ልጆች ከዛ በኋላም ቢሆን ችግር ያለው ብዙ አይመስለኝም። ግን ግቢ ከመግባቴ በፊት ባውቅ ነው የምመኛቸው 7 ነገሮች አሉና ይሄን ነገር ከረንትሊ ግቢ ያላችሁ ልጆች ብታውቁ ትጠቀሙበታላችሁ ብዬ የማስበውን ነገር ነው የምነግራችሁ። በጣም ትጠቀሙበታላችሁ ማለት ቀለል ያለ ነገር ነው። በጣም ትጠቀሙበታላችሁ ብዬ የማስባችሁ 7 ነገሮች አሉ። ልክ 12ኛ ክፍል ጨርሳችሁ ግቢ ከመግባታችሁ በፊት ብታውቁ ነው የነገሮችን አመለካከትና ቀጣይ ለሚጠብቃችሁ ህይወት ያስፈልጋቸዋል ብዬ የማስባቸው 7 ነገሮች አሉ። ከነዚህ 7 ነገሮች ውስጥ የመጀመሪያው ግቢ በነበርኩበት ሰዓት ሌላ ስራ ብሰራ፣ ተጨማሪ ስራ ብሰራ ኖሮ ከትምህርት ውጪ ይሄንን ባውቅ ኖሮ ብዬ ነበር የማስበው። ኢትዮጵያ ውስጥ ማለት ነው። ውጭ ሀገር ላላችሁ ልጆች ሳይሆን እዚህ ኢትዮጵያ ውስጥ ላላችሁ ልጆች 12ኛ ክፍል ጨርሳችሁ በዚህ አንደርስታንዲንግ ወደ ግቢ ብትገቡ ብዙ ነገር ታተርፋላችሁ ብዬ ነው የማስበው። ለምሳሌ ምን አይነት ስራ ሊሰራ ይችላል? የማስጠናት ስራ። ትምህርት ላይ የምትሞካከሩ ከሆነ እዛ ዩኒቨርሲቲ በደረሳችሁ አካባቢ ያሉትን ልጆች ማስጠናት ይቻላል። ግቢ ውስጥም ደግሞ በትምህርት ትንሽ ደከም ያሉ ልጆችን ማስጠናት ይቻላል። ሌላው ምንም አይነት ወረቀትም የማይጠይቅ ስራዎች፣ ለምሳሌ መስተንግዶ ውስጥ መስራት፣ እዛ ግቢ አካባቢ ያሉ ካፌዎች ውስጥ መስተንግዶ ውስጥ መስራት ይቻላል። ሌላ ደግሞ የተወሰነ ካፒታል ሊጠይቅ ይችላል፣ ግን የተወሰነ ብር አገጫጭቶ ፑል ቤት መክፈት፣ ትንሽዬ ምግብ ቤት፣ አነስተኛ ምግብ ቤት መክፈት ይቻላል። ግን ዋናው ሀሳብ ለምሳሌ ሌትሴ 5000 ብር በዚህ በተጀመረው ስራ ታገኛላችሁ ብለን እናስብ። ከቤት የተወሰነ ብር ከተላከላችሁ ከ5000 ብር ውስጥ 2000 ብር ወይ 2500 ከተቻለ ደግሞ 3000 ብር በወር ሴፍ ማድረግ ከተቻለ አመቱ መጨረሻ ላይ ወደ 30000 ብር በአንድ አመት 5 አመት የምትቆዩ ከሆነ ደግሞ ወደ 150000 ብር በቀላሉ ይኖራችኋልና የማይቀረውን ከግቢ ከተመረቃችሁ በኋላ አብዛኛው ሰው ስራ ፈልጉ ስለሚባል ስራ በሚፈልግበት ሰዓት ላይ ያለውን ዲፕሬሽን፣ ያለውን ግራ መጋባት ለእንቅስቃሴ ይሆናል። ያ ብር ሌላ ነገር እንኳን ባያስጀምር ለመንቀሳቀሻና ሌላ ሙቭ ለማድረግ ወደ ቀጣዩ ስቴፕ ለመሄድ ይጠቅማል። ካልሆነ ደግሞ ስሞል ቢዝነስም ከግቢ በኋላ ክሬት ለማድረግ ገንዘቡ ያግዛል ብዬ አስባለሁ። ለምንድን ነው ይሄንን ብዬ የማስበው? በአንድ ሴሚስቴር በአቨሬጅ 20 ክሬዲት አወር ነው የሚወሰዱና 20 ክሬዲት አወር ማለት ከሰኞ እስከ አርብ ሃፍ ዴይ ነው በብዛት ልንማረው የምንችለው እና ግማሹን ቀን ፍሪ ነው የሚሆነውና ይሄናል በጣም በጥናትና የሚያስጨንቁ ናቸው ብዬ አላስብም። የግቢ ኮርሶች በኢንጂነሪንግ ላይ የተመረቁት የሆነ ሰው ቀለል አድርጎ ምናምን ነገር ካነበበ ስትራቴጂ ከሆነ በቀላሉ ያልፋል ብዬ ነው የማስበውና በቂ ጊዜ አለ። በሌሎች አላስፈላጊ ነገሮች ዌስት አድርገን በኋላ ላይ ነው አብዛኞቻችን የሚጸጽተንና እንደዚህ ተጨማሪ ስራ ብንሰራ ነው የተሻለ ነገር እናገኛለን። አመለካከታችንም ደግሞ የተሻለ ያድጋል። ተጨማሪ ስራ እንኳን ባይሆን ተጨማሪ ኮርሶች እኛን ዴቨሎፕ ሊያደርጉ የሚችሉ ፐርሰናል ኮርሶች፣ የሆነ ፐርሰናልን ዴቨሎፕ ሊያደርጉ የሚችሉ መጽሐፍትን ማንበብ ከስራው እኩል ነው ወይ ደግሞ ከዛ በላይ ይጠቅማል ብዬ አስባለሁ። አሁን ቁጭ ብዬ ሳይሆን ከግቢ ከወጣሁኝ በኋላ ነገሩን ስገመግሞ ማለት ነው። ሁለተኛ አብዛኛው ሰው ግራጁዌት ካረገ በኋላ ነው በደንብ የሚገለጥለት። በዚህ ሰዓት ዲግሪ ወረቀት የያዝን ማለት የሆነ ገንዘብ ይኖረናል ማለት እንዳልሆነ መረዳት በደንብ ነው አስፈላጊ የሚሆን። ሌሎች ኦፕሽኖችን በላይፍ ያሉትን እንድናይ ያግዘናል ዋናው ማለት ነው። ምክንያቱም ያለው ሪያሊቲ የተለየ ነው። ከረንትሊ አንኢምፕሎይመንቱ በጣም ከፍተኛ ነው።
ብንቀጠርም ደግሞ በጣም የማይመጣጠን ካለው ኑሮ ጋርና እኛ ካሳለፍነው የግቢ ቆይታ ጋር የማይመጣጠን በጣም አነስተኛ ደሞዝ ነው የሚከፈለውና ከዚህ አንፃር ወረቀት ኖረን ማለት በህይወታችን የሆነ ጊዜ ላይ ገንዘብ ይኖረናል፣ ሀብታም እንሆናለን፣ የሚያስፈልገን ፋይናንሻሊ ፍሪ እንሆናለን ማለት እንዳልሆነ በደንብ ማወቅ በጣም ጥሩ ነው። ለምንድን ነው ይሄንን የሚጠቅመን? ሌሎች ኦፕሽኖች እንድንፈልግ በህይወታችን ከትምህርት ውጪም ከአካዳሚክ ውጪም ሌላ ተሰጥኦ ስፔሻል ተሰጥኦ ካለን ኦፖርቹኒቲውን ገና ከግቢ ጀምረን ማሰብ በኋላ ላይ ከወጣም በኋላ ከዜሮ እንደው ከማሰብ ይሻላል። ከወጣም በኋላ የሚያጋጥመን ብዙ ስትረሶች ይመጣሉ። ቤተሰብም ስራ እንዲኖረን ወይ ደግሞ የምናውቃቸው አካባቢ ያሉትም ሰዎች እንድንጨነቅ ነው ጭንቅላታችን ፍሪ እንዳይሆን ስለሚወተውቱን። ግቢ ባለንበት ሰዓት ግን ፍሪ ስለሆንን ስትሬስ ስለሌለብን ክሊርሊ የተጣራ ነገር ማሰብና ብዙ ነገሮችን መሞከር በዛን ሰዓት ፌል ለማድረግም ብዙ ጊዜም እድሎችም ስለሚኖሩ ዲግሪ ያስኩ ማለት ገንዘብ ይኖረኛል ማለት በሌላ ደግሞ ስራ ይኖረኛል ማለት እንዳልሆነ ማወቁ በደንብ ነው የሚጠቅመን። ስለዚህ ዲግሪ ማለት አውቶማቲካሊ ስራ ይኖረናል ማለት እንዳልሆነ ማወቁ በጣም ከብዙ ነገር ነው የሚያድነን። ማንኛው ነገር ግቢ ያለው ባውቅ ኖሮ ወይ ደግሞ 12ኛ ክፍል ያለው ግቢ ከመግባት በፊት ባውቅ ኖሮ ብዬ የማስበው በግቢ የምንጀምራቸው ጾታዊ ግንኙነቶች አብዛኛውን ጊዜ እዛው ግቢ የሚቀሩ ናቸውና ምንም ለቀጣዩ ህይወታችን የሚፈጥሩት ጥቅም እንደሌለ ነው ያየሁት። አንድ ወይ ሁለት ምናምን ሳይሆን ግቢ ከነበሩት ምናልባት 5000 ምናምን ሰዎች አይ ዶንት ኖ 2-3 ሰው አያልፍም እዛ ከዛ ቀጥሎ የሚጋባውና እዛው ነው የሚቀሩት። ኢሞሽናችንን እዛው ግቢ ነው ተወተን የምንጨርሰው። አንደኛው አካል እንኳን ሙጥኝ ብሎ ቢፈልግ ሌላኛው አካል አብዛኛውን ጊዜ አይፈልግምና አላስፈላጊ ኢሞሽናል አታችመንቶች ለሌላ ደግሞ ለቀጣይ ለምንገነባው ግንኙነቶች ዳሜጅ ሊያደርጉ የሚችሉ ወይ ደግሞ እንከን ሊሆን የሚችሉ ግንኙነቶችን ነው በብዛት ግቢ የምንጀምረው። በኋላ ላይ አብዛኛው ስፔሻሊ ለሴቶች ፔንፉል ሊሆን የሚችሉ አላስፈላጊ ሜሞሪዎችን ነው ግቢ የሚያሳልፉት። በኋላ ላይ ይጸጽቱበት የሚችሉትን ግንኙነቶች ምናምን ነው ግቢ ያለው የሚጀምሩትና እነዚህ ነገሮች ላይ ፎከስ ማድረግ በግቢ ሰዓት ላይ ቢቀሩ ሁላ የሚጠቅሙ ነው የሚመስለኝ እኔ ካያቸው ነገሮች ማለት ነው። ጥቂት ናቸው ሰክሰስፉል የሚሆኑት ከተለያዩ ነገሮች ከቦታ ርቀት ኢኮኖሚካሊ ስቴብል ካለመሆን የተነሳ ፍላጎቱ እንኳን ቢኖር ፌል ያደርጋሉ። ቀጣይ ለሚገነባው ግንኙነቶች ደግሞ አላስፈላጊ ጠባሳን ይዞ ነው የሚያርፉትና ግቢ ባለንበት ሰዓት ላይ ሴትንም ማሳደድ ከሴት ጋርም የተለያየ ነገሮች ውስጥ መግባት አድ አያደርግም። የተለየ ቫልዩ አድ እንደማያደርግ ነው እኔ አይቼ የተረዳሁትና 12 እያለሁ ይሄንን ባውቅ ኖሮ እንደዚህ ሌሎች ፕሮዳክቲቭ የሆኑ ነገሮች ላይ ጊዜን ስፔንድ አደረግና የበለጠ ሰክሰስፉል መሆን እችል ነበር ብዬ አስባለሁ። አራተኛው በህይወታችን ቅድሚያ ልንሰጠው የሚገባው ነገር ለእምነታችን መሆን እንዳለበት ከሁሉም በላይ ዊዝን ሞመንት ታሪክ ልንሆን እንደምንችል የታወቀ ነውና ለእምነታችን ከፍተኛ የሆነ ፕራዮሪቲ ቅድሚያ ልንሰጥ እንደሚገባ። ምክንያቱም ምድር ላይ ህይወታችን ካበቃ በኋላ ቀጣይ እጣ ፋንታችን ያው ወደ ፈጣሪያችን መሄድና መሰብሰባችን ስለማይቀር እሱን ፕራዮሪታይዝ ማድረግ እንዳለብን እንደነበረብን ግዴታ ሁሌ እንዳለብን ማወቅ ቅድሚያ ሁሌ ለሱ። ሁለተኛ ደግሞ ምድር ላይ እስካለን ደግሞ ለገንዘብ ከየትኛውም ግንኙነቶች ገንዘብ ሜክ ማድረግ
ከማንፈልጋቸው ሲቹዌሽኖች መውጫ መንገድ እንደሆነ ግልጽ ነውና ምድር ላይ እስካለን ድረስ ገንዘብን ሜክ የምናደርግበትን መንገዶች ላይ ቅድሚያ መስጠት ከየትኞቹም ግንኙነቶች ከየትኞቹም ከምናሳልፋቸው ነገሮች ገንዘብ አስፈላጊ እንደሆነ ማወቅ እንደነበረብኝ ነው የማስበው። ይሄንን ዲስፕሩቭ ማድረግ የሚችል ሰው አለ ብዬ አላስብም። የፈለገ ቢሆን ገንዘብ ሲኖር ነፃነት አለ ማለት ነው። የማትፈልጋቸው ሲቹዌሽኖች ውስጥ ሲያጋጥሙ ዞር ትላለህ። በቃ ባጭሩ የማትፈልጋቸው ሰዎች በህይወት ካሉ ገንዘብ ካለ ሌላ ቦታ ትቀየራለህ። ምክንያቱም ፍሪደም ስላለ። የማትፈልገው ስራ ካለ ተነስተህ ትወጣለህ። ምክንያቱም ገንዘብ እዚህ ምድር ላይ መዋሸት የማንችለው ሰላምን ብቻ ላያመጣ ይችላል። ሰላምንም በተወሰነ ፖይንት ያመጣል ብዬ አምናለሁ። አሁን ከማየው ጤንነትንም ሙሉ ለሙሉ ባያመጣ ይችላል፣ ግን ሐኪም ቤት ይወስድካል። እና ቅድሚያ መጀመሪያ ለፈጣሪ መስጠት፣ ለሱ ታማኝ ለመሆን መሞከር። ሁለተኛ ደግሞ ገንዘብን ሜክ ለማድረግ ብቻ ቅድሚያ መስጠት እንዳለብን ነው ግቢ ሳልገባ በፊት መረዳት ነበረብኝ ብዬ ያሰብኩት። እና እንደዛ ቢደረግ የህይወታችን እንዳለ አቅጣጫ ቅድሚያ የምንሰጠው ገንዘብ ሜክ ለማድረግ፣ ከዛ ለእምነታችን እንሰጣለን፣ ከዛ ሰክሰስፉል እንሆናለን ብዬ ነው የማስበው። አምስተኛ ስለ ቀጣይ ህይወታችን እቅድ ማውጣት። 12 ልክ በደረስንበት ሰዓት ላይ ምን አይነት ህይወት ነው ሊኖረኝ የሚችለው? ምን አይነት ስራ ነው መስራት ያለብኝ? ምንድነው የምፈልገው? ምንድነው መሆን ያለብኝ የሚለውን የቀጣይ ህይወታችንን በእቅድ መልክ መያዝ ነበረብን ብዬ አስባለሁ። ከብዙ አላስፈላጊ ትራይ ኤንድ ኤረር ሴቭ ያደርገናል ህይወታችን። በ25 ዓመት ዲስከቨር ወይ በ30 ዓመት በ40 ዓመት የምትፈልገውን ነገር ሁሉ ዲስከቨር ላታደርግ ትችላለህ። 12 እያለ ግን እቅድ ካለ መማር የምትፈልገውን ኮርስ ራሱ ወይ ፊልድ መማር ግዴታ ከሆነ ጠንቅቀህ ታውቃለህ። ከምን አይነት ሰው ጋር ከምን አይነት ሴት ጋር ወደፊት ስፔንድ ማድረግ እንደምትፈልግ ከሆነ እሱንም ጠንቅቀህ ታውቃለህ። ከብዙ አይነት ጉድለቶች ነው የሚታደገው ባጭሩ። ይሄ ነገር ምንድነው? ከመባከን ማለት ነው። የምትፈልገውን ክሊር ሊያታቅም ማለት ትባክናለህ በላይፍ። አላስፈላጊ አይነት ሙከራዎችን ትሞክራለህ። አላስፈላጊ አይነት ትራይ ኤንድ ኤረር የሆነ ህይወት ውስጥ ሳታስበው ትገባለህና እሱ ደግሞ ጊዜን ዌስት እንድታረግ ኢነርጂን ዌስት እንድታረግ ያደርጋልና ስኬታማ ለመሆን ብዙ ዘመናትን ይወስድባል፣ ይበላባል። ስለዚህ የተጣራ ወዴት ነው የሚሄደው? ምንድነው የምፈልገው? ራስን ማወቅ እና እቅድ። የተጣራ እቅድ እንኳን ባይሆን ሊሻሻል የሚችሉ እቅዶችን አስወልታ ክፍል ላይ ራስን አውቆ ያንን ማቀድ በጣም አስፈላጊ ነገር እንደሆነና ይሄንን ባውቅ ኖሮ በዛን ሰዓት ብዬ የምመኘው ነገር ነው። ይሄ አምስተኛ ነገር ነው። ስድስተኛው ነገር የተለመደውን ነገር አመለካከት አሜን ብሎ አለመቀበል። አስወልታ ክፍል ላይ ብንጀምር ኖሮ ወይ ደግሞ እኔ ብጨምር ኖሮ ይጠቅመኛል ብዬ አስባለሁ። ኖርማሊ ለምሳሌ የተለመዱ ነገሮች አሉ። አብዛኛው ነገር ስለሚያደርጉ ብቻ የምናደርገው። ለምሳሌ ከዚህ ከትምህርትን ብንጀምር በቃ የሆነ ሰው ትምህርት ቤት መግባት አለበት የሚል ለምሳሌ አመለካከት አለ። አሁን ነባራዊ ሁኔታ ምድር ላይ በምናይበት ሁኔታ ግን ይሄንን ያስብላል ወይ ነው? እውነት ስናየው ነገሮች አሁንም ሰው ትምህርት ቤት ገብቶ የሆነ 4 ዓመት እስከ 7 ዓመት ሰልጥኖ ከዛ ላይፍ ይስተካከላል ወይ? ትምህርት ቤት ባይገባስ ካልገባው ሰው በጣም የተለየ ላይፍ ይኖራል ወይ? ራንደምሊ ምንድነው ኖርማሊ ሰዎች የለመዳቸው ነገር መሆን አለበት ብሎ የተለመዱ ነገሮች አንደኛ ይሄ ነገር አሁን ይሰራል ወይ? ሌሎች የተለመዱ ልማዶች አሉ ሰው የተቀበላቸው ኩዌሽን የማያደርጋቸው እነዚህ ነገሮች ጥያቄ ማንሳት መቃወም ምናምን ነገር እያልኩ አይደለም፣ ግን ያስኬዳል ወይ? ትላንትና የሰራው ነገሮች ዝንጀሮ የሚሞተው በወጣትነት ዘመኑ የዘለለውን ገመድ በወጣትነት ዘመኑ የዘለለውን ጉድጓድ በሽምግልና ዘመኑ ሲሞክር ነው የሚሞተው ይባላልና ከዛሬ 60 ዓመት በፊት ሰርቶ የነበሩ አስተሳሰቦች ዛሬ ይሰራሉ ወይ? ከዛሬ 1000 ዓመት በፊት የሰሩ ነገሮች ዛሬ ይሰራሉ ወይ? በጣም ወርልድ ኢቮልቭ እያደረገች ነው። ፖፑሌሽን በጣም እየጨመረ ነው። ከስራ ጋር የተያያዘ ኢምፕሎይመንት አንኢምፕሎይመንት
በጣም እንደ ጉድ የበዛ ነው። ለምሳሌ ከ60 ከ70 ዓመት በፊት የተለየ ክሬቲቭ ሰው መሆን የለብን። የሆነ ወረቀት እርን ካደረግ ላይፍን ኢምፕሎይድ ሆነ ቀለል አድርገህ ትኖራለህ። ኢንፍሌሽኑም ካለው ጋር ስላልሆነ አሁን ከረንትሪ በዚህ ሰዓት ግን ክሬቲቭ ሰው ካልሆንክ፣ የተለየ ተሰጥኦ ከሌለ፣ በጣም ኮምፒቲቲቭ ሰው ካልሆንክ የዛሬ 60 ዓመት በፊት ኦልሞስት በነፃ የሚያገኙትን ነገር በነፃ አታገኙ። በዛን ሰዓት መሬት ተመርቶ በቀላሉ መሬት እጅ የሚገባ አሁን ሃርድ ወርከር ሆነ እድሜ ልክን በከራይ ቤት ውስጥ ከራይ ራሱ አፎርድ ማድረግ የማይችልበት ሲቹዌሽን ውስጥ ያለውና የተለመደውን ነገር ለምን ብሎ መጠየቅ የሚችል አእምሮ በአስወልታዊ ክፍል ማዳበር በቀጣዩ የህይወታችን ለሚያጋጥመን ቻሌንጅ ትልቅ ምንድነው ትልቅ መልሶችን ይዞ ይመጣል ብዬ ነው የማስበው ካያቸው ነገሮች ማለት ነው። ሰባተኛው ነገር 12 ያለው ባውቅ ነው ብዬ የማስበው ነገር ጊዜን በማይጠቅሙ ነገሮች ማባከን እንደሌለብኝ በደንብ ማወቅ፣ ኢንተርቴይንመንትም ልንለው እንችላለን ሊሚት ማድረግ እንደነበረብኝ ባውቅ ኖሮ የበለጠ ፕሮዳክቲቭ ሆናለሁ ብዬ አስባለሁ። አይ ነው መዝናናት ነርድ ምናምን መሆን አያስፈልግም። እኔም በትምህርትም በጣም ቸካይ ምናምን የምባል አይነት ሰው አይደለሁም፣ አልነበርኩም፣ አልሆንም። ግን ለምሳሌ ለእኛ ህይወታችን ቫልዩ አድ የማያደርጉ ነገሮች አሉ። ፑል ቤት ብዙ ሰዓት ማሳለፍ፣ እግር ኳስ በማየት ብዙ ሰዓት ማሳለፍ፣ ወይ ፊልም በማየት ወይ ወጥቶ ከጓደኞች ጋር ተሰብስቦ ምናምን ብዙ ሰዓት ስፔንድ ማድረግ እነዚህ ነገሮች ከ5 ከ10 ዓመት በኋላ አናስታውሳቸውም እንኳን ሊጠቅሙን ይቅርና በህይወታችን ምንም አይነት ለኛ እድገት ለኛ ቀድ መጀመሪያ ላይ የተናገርኩት ለመንፈሳዊ ነገራችንም ምድር ላይ ለምንኖረውም ነገር ምንም አዳ ያደርጉ። እነዛ ሰዎች ደግሞ የሚገርሙ ከ5 ዓመት በፊት ቁጭ ብለን አብረን ግቢ መካቢ ድድ ስናሰጣ ከነበራቸው ሰዎች ምን ያህል ፐርሰንቱ ነው ዛሬ በህይወታችን የምናገኘው? 1% ራሱ መሆኑን እጠራጠራለሁ። ግቢ 1000 የሚጠጋ ሰው መና ከሆነ አንድ ሰው ሁለት ሰው አይበልጥ። እሱንም ዴይሊ አናገኘው፣ በወራት በሁለት ወር ወይ 6 ወር ይሆናል የምናገኘውና በህይወታችን አድማ ያደርጉ። በዛን ሰዓት ጊዜያችንን በእነዚህ ነገሮች በጣም ሊሚት አድርገን የመዝናኛውን ነገር በጣም ሊሚት አድርገን ነው ፐርሰናሊ ዴቨሎፕ ሊያደርጉን የሚችሉ ነገሮች ኮርሶች ሊሆኑ ይችላሉ፣ ወይ መጽሐፍት ሊሆኑ ይችላሉ፣ ወይ ጥሞና ጊዜ መውሰድ ሊሆን ይችላል። እዛ ላይ ግን ብናሳልፍ ኖሮ ካረንትሊ በምንኖረው ህይወት ላይ ከፍተኛ የሆነ ለውጥን ሊያመጣ ይችላል። ህይወታችን ላይ የበዛ የሆነ ፕሮዳክቲቭ እንድንሆን፣ አሳሰባችን የተለየ የተቀየረ እንዲሆን፣ ግባችንን በደንብ ትኩር ብለና በጥራት ማየት እንድንችልና የተለያዩ ስኪሎችን እዚህ ምድር ላይ መኒ ሜክ ለማድረግም ለላይፍም ሊያስፈልጉ የሚችሉ ስኪሎችን እንድናዳብር የበለጠ ይረዱናል ብዬ አስባለሁ። ጊዜያችንን እንደዛ ነገሩ በማይጠቅሙ ነገሮች ላይ ብዙ ሰዓት ባናሳልፍ ኖሮ የበለጠ ክሬቲቭ እንድንሆን ይጠቅሙን ነበር ብዬ አስባለሁ። ቀጣይ ስለ ግቢ ያለው የተሳሳትኳቸው ነገሮችን ለማየት ቀጣዩን ቪዲዮ ይጫኑ። መልካም ቆይታ።